እንባ በእስልምና ትልቅ ቦታ አለው። ነቢዩ ሰለላሁ ዐለይሂ ወሰለም አላህን ፈርታ ያለቀሰችን አይን አይቀጣም ብለዋል። አይን አላህን በመፍራት ያለቀሰችን አይን አላህ ይቀጣት። ያን ሰው አላህ ይቀጣው። እሱን ፈርቶ እሱን ተናንሶ ብቻውን ሆኖ በተለይ ፊል ኸልዋ የሚባለው አልቡካእ ፊል ኸልዋ ይባላል በእስልምና። ራስን ገለል አድርጎ ማንም ሰው በማያይበት ሁኔታ ራሱን ብቻ ቁጭ አድርጎ ውስጡን አይቶ አምላኩን ፈርቶ ማንባት ትልቅ ደረጃ ነው። 7 አይነት ሰዎችን አላህ የቂያማ ቀን ወይም የምጽአት ቀን ፀሐይ አንድ ስንዝር ወደ ሰዎች ትቀርባለች ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። ሁሉም ሰው በኃጢአቱ ልክ በላ